ከቆየ ምግብ ሳትበላ 3 ቀን ከቆየ ስትወጣ መጀመሪያ ያየው ሰው ባይን ይወጋል ይላሉና ይሞታል ይላሉ። ያው ጅን ጋር የሚደረግ መስጠር ነው በነገራችን ላይ ያሁን የ40 ቀን ኸለዋ ምናምን የሚሉት እኮ የሲህር ከሲህር መሳሪያዎች አንዱ እኮ ነው። ከጅን ጋር የምትገናኝበት የመገናኛ ፕሮግራሙ እኮ 40 ቀን ኸለዋ መግባት አለበት። አሁን ኸለዋ ሲባል የዚክር የዒባዳ የምናምን ቦታ አይደለም ይመስላል። ዛኪሮችማ በየሁለት ቀን እኮ ነው ቁርአን የሚያኸትሙት። ምንም እኮ እንትን ነገር የለም። እዛ ኸለዋ 40 ቀን ትቀመጣለህ ነው እንዴ? 40 ቀን ደግሞ ሸርጥ አለው። አንደኛ ሶላት መስገድ አይፈቀድልህም። ከዛ ቦታ መውጣት አይፈቀድም። ዚክር መዝከር አይፈቀድልህም። መጸዳዳትም አይፈቀድልህም። ራቁትህም ብቻ ነው መቀመጥ የምትችለው ኸለዋ ላይ። ሱብሃንአላህ ልክ በ40ኛው ቀን ላይ በቀጥታ ፊት ለፊትህ ሸይጣኑ ይመጣል። አሁን በጀርባውም ቀጥታ ይሆናል ብለዋል የጀረቡ ሰዎች። አሁን ቀጥታ ብታረግ ቀጥታ ይመጣል እና በቃ እንደራደር፣ ገብቶኛል፣ ገብቶሃል፣ አውቀህናል፣ አውቀናሃል፣ እንደራደር ይባባላሉ። በቃ ድርድር ይደረጋል። በቀጥታ ይሰጣል የቤት ስራ ይሰጣል። ላንተ የቤት ስራ ምን ተሰጠህ ብለው አንድ የተወበቱ ከድግምት ስራ የተወበቱ ትልቅ ዓለም ከ40 በላይ ወንጀል ተሰጥቻለሁ። ከ40 በላይ ወንጀል ትልቅ ወንጀሎች እኮ ነው የሚሰሩት። ከወንጀሎች አንዱ በሐይድ ደም ሱረቱል ፋቲሃን ከተበው ይላል። ኩፍር እኮ ነው። ቁርአን አንተ በሐይድ ደም በቆሻሻ ትስባለህ። በቃ ማለት አንተን አዝቅጦ ሌላ ስብዕና ሰርቶልህ የሰው ሸይጣን እንድትሆን አድርገው ነው የሚለቁ።